ሰላም ለእናንተ ይሁን የተወደዳችሁ የዚህ ቻናል ቤተሰብና ወዳጆች የሆናችሁ ሁላችሁ። መንፈሳዊ ዲሲፕሊንን መረዳት በሚል ርዕስ አጠር ያለ ዝግጅት አለ። እስከ መጨረሻው ድረስ እዩት። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለሌሎች ሰዎችም ሼር አድርጉ። መልካም ቆይታ ይሆንላችሁ። መንፈሳዊ ዲሲፕሊን ምንድን ነው? ስሜት ተለዋዋጭ ነው። አንድ ጊዜ ከፍ ማለት ስሜት፣ አንድ ጊዜ ደግሞ ዝቅ ማለት ስሜት በሰው የስሜት ስርዓት ውስጥ በተለያየ ምክንያት እየተለዋወጡ ይከሰታሉ። የሜሪም ዌብስተር መዝገበ ቃላት ዲሲፕሊን ሲተረጎም ራስን በመቆጣጠር አንድን ትዕዛዝ መፈጸም ወይም ማድረግ ነው በማለት ይገልጸዋል። በተጨማሪም የካምብሪጅ መዝገበ ቃላት ዲሲፕሊንን በአስቸጋሪ ጊዜያት እንኳን ሳይቀር በትክክለኛው ድርጊት ውስጥ ለመቀጠል ራስንና ሌሎችንም ሰዎች ሳይቀር መቆጣጠር መቻል ነው ሲል ያብራራል። ጥቅል ሀሳቡ በሁለት ዋና ሀሳቦች ላይ ተንጠልጥሎ ማየት ይቻላል። የመጀመሪያው ራስን መቆጣጠር ሲሆን፣ ሁለተኛው ትክክል ወይም ተገቢ የሆነውን ድርጊት በቋሚነት ማስቀጠል መቻል ነው። የእግዚአብሔር ቃል መጽሐፍ ቅዱስ በዚህ ጉዳይ ላይ ምን ይላል? በአንደኛ ቆሮንቶስ መጽሐፍ ምዕራፍ 9 ቁጥር 27 ላይ ሐዋርያው ጳውሎስ ነገር ግን ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ሥጋዬን እየጎሰምኩ አስገዛዋለሁ ሲል ተናግሯል። በመጽሐፈ ምሳሌ ምዕራፍ 25 ቁጥር 28 ላይ ቅጥር እንደሌላት እንደፈረሰች ከተማ መንፈሱን የማይከለክል ሰው እንዲሁ ነው ሲል ይህንኑ ያስረግጣል። በአንደኛ ጢሞቴዎስ ምዕራፍ 4 ቁጥር ከ7 እስከ 8 ላይ እግዚአብሔርን ለመምሰል ግን ራስህን አስለምድ፣ ሰውነትን ለሥጋዊ ነገር ማስለመድ ለጥቂት ይጠቅማልና በማለት ይናገራል። እነዚህንና ሌሎችንም የእግዚአብሔር ቃል እውነታዎች መሰረት በማድረግ መንፈሳዊ ዲሲፕሊኑን እንደሆነ ለመረዳት አዳጋጅ አይሆንም። ስለዚህም መንፈሳዊ ዲሲፕሊን ማለት በመንፈሳዊ ሕይወት ውስጥ እድገትን ለማየትና የእግዚአብሔርን ፈቃድ ፈጽሞ ለማለፍ ሥጋን ወይንም ራስን በመጎሰም ወይንም በመቆጣጠር በእግዚአብሔር ቃል እውነት ለመኖር ራስን ማስለመድ ማለት ነው። መንፈሳዊ ዲሲፕሊን የራስ ድርሻ ነው። ይሁንና በራስ አቅም የሚሞከር ግን አይደለም። መንፈሳዊ ሕይወት ያለ መንፈሳዊ ዲሲፕሊን ሊሳካ አይችልም። ሁል ጊዜ ያ የተነሳሽነት ስሜት አይኖርም። ተግዳሮቶች አሉ። ትኩረትን የሚናጠቁ ሰልፎች ይፈጠራሉ። ጠላት የክርስቲያኖችን ሕይወት ለማዳከም የተለያዩ አይነት ዘዴዎችን በመቀየስ ውጊያን ይከፍታል። ቀስቶችን ይወረውራል። የክፋትንና የስንፍናን ዘሮች ለመዝራት ሁል ጊዜ ይተጋል። በዚህም አንድ ጊዜ መሞቅ፣ ሌላ ጊዜ ደግሞ መብረድ ይከሰታል። ይህኔ ነው እንግዲህ መንፈሳዊ ዲሲፕሊን የሚያስፈልገው። ከጠላት ውጊያ በተጨማሪ ዲሲፕሊን በራስ ላይ መሰልጠን ወይም ራስን መቆጣጠር የግድ ይላል። አማራጭ አይደለም፣ የግድ ነው። የሥጋ ምኞት አፈንጋጭ ነው፣ አልታዘዝም ባይ ነው። ለመንፈስ ወይም ለቃሉ ፈቃድ ለመታዘዝ አሻፈረኝ ይላል። ምንም እንኳ አማኝ በእግዚአብሔር ቃል እውነት በክርስቶስ ኢየሱስ በማመን አዲስ ፍጥረት ቢሆንም ወይም ስሙ በሕይወት መዝገብ ላይ ቢጻፍም በአእምሮ ውስጥ ያለው የሥጋ ምኞት ሁል ጊዜ ተግዳሮት መሆኑ አይቀርም። ለዚህም ነው ቀደም ሲል በተጠቀሰው የአንደኛ ቆሮንቶስ 9:27 ጥቅስ ውስጥ ሐዋርያው ሥጋዬን እየጎሰምኩ አስገዛዋለሁ በማለት የተናገረው። ወታደሮች የዲሲፕሊን ሰዎች ናቸው። ከስሜታቸው ይልቅ ቅድሚያ የሚሰጡት ለትክክለኛ ድርጊት ነው። ምክንያቱም በውጊያ ሜዳ ላይ ስህተቶች የሚያስከፍሉት ዋጋ ትንሽ የሚባል አይደለም። ክርስትናም እንዲሁ ነው። ምንም እንኳ አማኝ መዳኑ እርግጥ ድሉም የዘላለም ቢሆንም በምድር ያለው ሕይወቱ ግን የውጊያ ሕይወት ነው። በውጊያ ሜዳ ላይ ደግሞ ዲሲፕሊን የሕይወት ስርዓት። ይሁንና በመንፈሳዊ ዲሲፕሊን ውስጥ ለማደግ ምን ያስፈልጋል? በክርስቶስ የተገኘውን ማንነት መረዳት። የዘላለም ሕይወት በዲሲፕሊን አይገኝም። የዘላለም ሕይወት ያለው ክርስቶስ ኢየሱስን በእምነት በመቀበል ነው። ሰው የሚያጸድቀው ከእግዚአብሔርም ጋር የሚያስታርቀው የክርስቶስ ኢየሱስ የመስቀል ሥራ ነው። መንፈሳዊ ዲሲፕሊን ከመዳን በኋላ እንጂ ለመዳን ምንም የሚፈይደው አንዳች ነገር የለም። ለመዳን የመስቀሉን ሥራ ብቻ ማመን በቂ ነው። አማኝ ማንነቱን መረዳት አለበት። አማኝ የዳነ ሰው ነው። አማኝ በእምነት የጸደቀ ሰው ነው። አማኝ በሰማያዊ ስፍራ በአብ ቀኝ የተቀመጠ ስሙን በሕይወት መዝገብ ላይ የተጻፈ የሰማይ ዜጋ ነው። እነዚህን እውነታዎች ከእግዚአብሔር ቃል ውስጥ በመንፈስ ቅዱስ መረዳት እጅግ አስፈላጊ ነው። አማኝ ያለ አንዳች ልፋትና ሥራ እንዲሁ በማመኑ ብቻ የክርስቶስ ኢየሱስ አምባሳደር ተደርጓል። የእግዚአብሔር ልጅ በመሆን እግዚአብሔር ወራሽ ሆኗል። እግዚአብሔር ክርስቶስ ኢየሱስን በማመን ጌታን ለተቀበሉ ሁሉ የራሱን ሕይወት የዘላለም ሕይወት በመንፈስ ቅዱስ በመስጠት አማኞችን የመንፈሱ ማደሪያ የእርሱ ቤተ መቅደስ አድርጓቸዋል። ራስን እግዚአብሔርን ለመምሰል ለማስለመድ የምንሄደው መንገድ ቀላል ባይሆንም ከላይ የተጠቀሱትን የቃሉ እውነታዎች በሙላት በማሰላሰልና ከቃሉን በመረዳት አስተማማኝ የሕይወት መሰረት መገንባት ይቻላል። የመስቀሉን ሥራና የመስቀሉ ሥራ በአማኞች ሕይወት ላይ የፈጠረውን ተጽዕኖ መረዳት መንፈሳዊ ብርታትን ይሰጣል። የቃሉንና የመንፈሱን ሙላት መፈለግ። መንፈሳዊ ዲሲፕሊን ሙላት ይፈልጋል።
በመንፈሳዊ ዲሲፕሊን የተሞላ ህይወት የሙላት ውጤት ነው። ሙላት በሌለበት ዲሲፕሊን ሊኖር አይችልም። የጸሎትና የቃሉ ሙላት በልምምድ የተሞላን ህይወት ይፈጥራል። በዚህም ሙላት መንፈሳዊ እድገትን ያመጣል። አንድ ሰው እድገትን ሊያሳካበት በሚፈልግበት በየትኛውም አቅጣጫ ራሱን ለማሳደግ መንፈሳዊ ዲሲፕሊን ሊኖረው ያስፈልጋል። ይህም ማለት ዲሲፕሊን ባለው ህይወት ውስጥ የሚፈጠረው መንፈሳዊ እድገት በሰው ህይወት ውስጥ በእግዚአብሔር መንፈስና በእግዚአብሔር ቃል ሙላት የሚመጣ የሙላት ውጤት ነው ማለት ነው። መንፈሳዊ ዲሲፕሊን ያለ መንፈሳዊ ነገር ሙላት ፈጽሞ ሊሳካ አይችልም። ሐዋርያው ጳውሎስ በቆላስይስ 3:16 ላይ የእግዚአብሔር ቃል በሙላት ይኖርባችሁ በማለት ይመክራል። ከዚህም በተጨማሪ በኤፌሶን 5:18 ላይ መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ ብሎ በመንፈስ ቅዱስ መሞላት በመንፈሳዊ ዲሲፕሊን ላይ ያለውን ተጽዕኖ በእርግጥ ያስረዳል። መንፈሳዊ ዲሲፕሊን የልምምድ ህይወትን ይፈልጋል። በድርጊት ያልተቀየረ ዕውቀት ጥቅም አልባ ይሆናል። መንፈሳዊ ዲሲፕሊንም በተለይም መንፈሳዊ ሲሆን ተግባራዊ መሆኑ የግድ ይላል። ዕውቀትን ወደ ተግባር የመለወጥ መንፈሳዊ እድገትን የሚፈጥር ህይወት ልምምድ ነው። ስለዚህም ዲሲፕሊን ልምምዳዊ ዕውቀት ነው። በመደረግ የሚያድግ እያደገ በመሄዱም እየጠነከረ የሚሄድ ልምምድ ነው። ለማደግ ያለ ቁርጠኝነት ዕውቀትን ወደ ተግባር ለመለወጥ በጨከነ ልብ ውስጥ ይገለጣል። መንፈሳዊ ዲሲፕሊን የእግዚአብሔርን ቃል እውነት ዕለት ዕለት በመለማመድ የሚመጣ እድገት ነው። የእግዚአብሔር ቃል ተግባራዊ ነው። የእግዚአብሔር ቃል ልምምድን ይፈልጋል። የማይደረግ ዕውቀት አይጠቅምም ወይም አያሳድግም። ወደ ድርጊት የተለወጠ የቃል እውነት ግን መንፈሳዊ እድገትን የመፍጠር አቅም ይኖራል። በመጨረሻም በመንፈሳዊ ዲሲፕሊን ውስጥ ያለውን በረከት የተረዳ ሰው ህይወቱን ከስሜቱ በላይ በሆነ ጥበብ የመምራት ችሎታን ያዳብራል። እግዚአብሔርን ማወቅ ውድ ነው። እግዚአብሔርን ማወቅ ዋጋ ያስከፍላል። የሚጠይቀውም ዋጋ ከእግዚአብሔር ጋር የጠለቀ ህብረት ማድረግን ነው። ይህን ህብረት ጠብቆ ማቆየትም ዲሲፕሊን ይጠይቃል። ክርስትና የዲሲፕሊን ህይወት ነው። ዓላማን ተኮር ባደረገ መልኩ ራስን በመግዛት መመላለስ ክርስቲያናዊ ስነ ምግባር ነው። በእግዚአብሔር ቃል ውስጥ የምናገኛቸው ትልልቅ የተባሉ እግዚአብሔር ሰዎች ጌታችንና መድኃኒታችን ኢየሱስ ክርስቶስን ጨምሮ በከፍተኛ ዲሲፕሊን ህይወት ስርዓት ውስጥ የተመላለሱ ሰዎች ናቸው። በስሜታቸው ላይ ጨክነዋል። በሁኔታቸው ላይ ጨክነዋል። በምቾቶቻቸው ላይ ጨክነዋል። ከስጋ ምኞታቸው ይልቅ ሁል ጊዜ በተጋድሎ ላይ ናቸው። ከስጋ ምኞታቸው ጋር ሁል ጊዜ በተጋድሎ ላይ ናቸው። ስለዚህም ለገባቸው እውነት መኖር ችለው አልፈዋል።